አባት ቻርጀር መስከ ይኖራል? አባዬማ እንግዲህ ይዤ መጥቻለሁ። ደህና ነሽ? እኔ ቆንጆ እግዚአብሔር ይመስገን ጋሼ። ጮኛ ናት አይደል? አይደለም አባዬ ቻርጀር ፈልጋለሁ። ተው እባክህ፣ እናትም ዛኔ ቻርጀር ፈልጋ መጣ ነው ገብታ የቀረችው። ጀግና በርታል። እዚህ እየሰራ አይደለም ሳሎን እንሞክር። እና መቼ ነው ድግሱ? እኛ እንግዲህ ይሁን ብለን ልጅቷን ተቀብለናታል፣ ወደናታል። የሰርጉን ቀን ቆሮጥና ፏብትን ብለን ደግሼ ዘመድ አዝማዴ ላብላ እና ስንት ለመውለድ አሰባችሁ? የመጀመሪያ ሚዜ ሞላችሁ። እኔ ላስረዳችሁ። እሷ የመጣችሁ ቻርጀር ስልኬ ሞላ። በቃ ቻው። አንተ እውነትን ነው እንዴ? ነግሬያችሁ ነበር እኮ አባዬ። የኔ ሞላ እናቴ በሩደ ነው አሉ እንዴ? ሚስቴ ሰላም ነው ማዘርዬ? ሰላም ኖት? እንዴት ኖት? ሰርግ ነው የሚሄዱት? አይደለም እዚህ ስብሰባ ነው። እሺ ሰላም ነው አባቴ። ሰላም። ወደ ሰርግ እየሄድክ ነው? አብረህ ልውሰድህ ሰርጉ ቦታ ድረስ። ግን አብረህ ልግባ? ታስገባኛለህ? ታስገባኛለህ ሰርጉ ቦታ? እሺ ችግር የለም። የእውነት ናግባ። እንግዲህ ሰዎች ዝም ብዬ እየሄድኩ ነው። እግዚአብሔርን አላውቃቸውም። አሁን እየገባሁኝ ነው። ማላውቀው ሰርግ ፋይል አሳያችሁ። እግዚአብሔርን አላውቃቸውም። እንግዲህ አሁን ምግብ ልንበላ ነው። እግዚአብሔርን እኔ ምንም አላውቃቸው። እናትሽን ለመጨረሻ ጊዜ አየሻት መቼ ነው? አሁን ከ10 ደቂቃ በፊት። ወይ ቅርብ ነዋ። ቅድም ነው ያየኋት መጨረሻ ጊዜ። የእውነት እናትሽን ለመጨረሻ ጊዜ ካየሻት ስንት ጊዜ ሆነሻል? ግቢ ከመጣሁ በኋላ አላየኋትም። አይ ቲንክ 5 ወር። የት ነው ያለችው እናትሽ? አርባ ምንጭ። አርባ ምንጭ ሩቅ ነው። ግን ዛሬ ሄደን ድንገት ሰርፕራይዝ ብናደርጋት እውነትን ነው። ጉዳችንን ጀምረናል። እንግዲህ አርባ ምንጭ ደርሰናል። አርባ ምንጭ ቤቢ። የእውነት ግን መስሎሽ ነበር መጀመሪያ? መሰለኝ። የእናቴ ሪአክሽን መገመት አልችልም። እንግዲህ አሁን የጁሊያን እናት እየመጣን እንደሆነ አያውቁም። ሰርፕራይዝ ነው የምናደርጋቸው እና ያለን አንድ ላይ እንግዲህ በግ ልንገዛ እየወጣን ነው። እስኪ ያሳዩን በግ። ይሄ ስንት ነው? እስኪ አረባ ይጫን ሶ እንግዲህ ለእናቷ የሀበሻ ልብስ ገዝተናል። አሁን ቀጥታ ወደ ቤት እየገባን ነው። ሰርፕራይዝ ልናረጋቸው ነው። እርግጠኛ ነሽ ማዘር ቤት አሉ? እንግዲህ አሁን ሰርፕራይዝ ልናረጋቸው ነው። በጉን እያወረድን ነው። አርባ ምንጭ ድረስ ነው የመጣ ነው። ምን እንደሚፈጠር እናያለን። እናትና ልጅ ለ5 ወር አልተያዩም። አሁን ተደበቂሽ። ይሄ ነው ግቢው። ሰላም ነው። ያመስራች አለች። ባዶ እጇን ደግሞ አይደለም የመጣችሁ። በጊዛ ይመችላችሁ። ሀበሻ ልብስ ይኸውላችሁ። እናቴን ለ5 ወር ለ4 ወር አላገኘኋትም። አዲስ አበባ እኮ ነው። አዎ ከአዲስ አበባ ነው የመጣነው። ከአዲስ አበባ? አዎ በጣም የሚገርም ነው። እሺ ደግሞ ጠይቂያት እኮ አልመጣም በዓል ብላኛለች። ከአዲስ አበባ ድረስ መጣችሁ? እግዚአብሔር ይመስገን። እንዴት ነዎት? ደህና ነዎት? በቃ እኔ አሁን ህልም የመሰለኝ ነው ማውራራ። እውነት ደግሞ አሁን ለእኔ ህልም እንጂ እውነት አይመስለኝም። እውነት መሰለኝ አይደለም። ደግሞ በጣም ናፍቃኛለች እያለች ነው። እውነት ነው። እና እኔና እሱ ባለቤትና እኔ ብቻ ነን። በዓሉን ለሁለት ልናከብር ነው። አሁን ግን ያላሰብነው ሌላ ነገር መጣ። ተመስገን። ጌታ ስም ይባረክ። እግዚአብሔር እናመሰግናለን። መልካም ይግጠማችሁ። ሳቢ ደግሞ ይኸው የዓመት በዓሉን በግ ሳንገዛ ቀርቦ የዓመት በዓል በግ አመጡልን። አሁን ከእናትና ከአባትሽ ጋር በዓልን ፈታ ብለሽ አሳልፊ። እኔ ልሂድ አይሻልም? ቪዲዮአችንን በዚህ መልኩ ጨርሰናል። ላይክ ፎሎ ብቻ ቻው። ነቀፍ አንድ ቀን ከሌሊቱ 8 ሰዓት ላይ ከተኛውበት ለሽንት ቤት ተነስቼ ሽንት ቤት ገብቼ እየሸናው ሳለ አንድ የማላውቅ ድምጽ ሰማሁ። ማን ነው በዚህ ሌሊት ቤት የገባው ብዬ ቀስ ብዬ በሩን ከፍቼ ሳይ ታናሽ ወንድሜ በዚህ ሌሊት ልብሱን እየለባበሰ ነው። ታናሽ ወንድሜ ማለት የ10 ዓመት ልጅ የ4ኛ ክፍል ተማሪ እና ልጅ ነው። እና በዚህ ሌሊት ምን ይሰራል? ጭራሽ ልብሱን ለባብሶ ወጣ። ይሄን ጉድማ መጨረሻውን ማየት አለብኝ ብዬ ቶሎ ብዬ እኔም ልብሴን ለባብሼ መከተል ጀመርኩ። አረማመዱ ሁሉ ከዚህ በፊት አድርጎት የሚያውቅ ነው የሚመስለው። ምንም አይፈራም። እኔም ቀስ እያልኩ ከኋላው መከተል ጀመርኩኝ። በመጨረሻም አንድ የማይታወቅ ሬስቶራንት ውስጥ ገባ። ቆይ በዚህ ሌሊት እንዴት ነው ሬስቶራንቱ ክፍት ሊሆን የቻለው? ከዛም ከአንድ የማይታወቅ ሰው ጋር ተገናኘ።
ቆይ ከማን ጋር ነበር ስንኖር የነበረ? ማን ነው ይሄ? ሰውዬውስ ማን ነው? ቆይ ምንድን ነው እየተፈጠረ ያለው? ጭራሽ ተንበርክኮ እየለመነው ነው። አይ ቲንክ ሳስበው ግን ታናሽ ወንድሜ ያለቃል። ደስ ይላል። ቢሆንስ አንድ የ10 ዓመት ልጅ በዚህ ሌሊት ብቻውን እንደዚህ ሲንጎራደድ፣ ጭራሽ ደግሞ በዚህ ሌሊት እስከስታውን ቢቀጠቅጠውስ? የሆነማ ልክ ያልሆነ ነገር አለ። ይሁት እስኪ በመጨረሻ አይ ቲንክ የሚፈልገውን ነገር ሁሉ አድርጓል መሰለኝ። ወደ ቤት መግባት ጀመረ። ከዛ ምንም እንዳልተፈጠረ ገብቶተኛ እና ምንድን ነው እየተፈጠረ ያለው? በጣም ግራ ገብቶኝ ነው። ላይክ ሰላም ነው ምንድን ነው? ምን ሆነ ነው እንደዚህ ከቲክቶክ የጠፋ? አንዳንዴ እኮ ለራስህ ራሱ ማንነት ይጠፋል። ትንሽ ከራሴ ጋር ጊዜ ላሳልፍ። ሚስቴ ሰላም ነው? ይሄ ቤት አጸዳ? አዎ። ቤት ወለወል? አዎ። አጠና? አዎ። የቤት ስራ ተራ? አዎ። ድምፅህን ቀንሰውን ገብቼ ልተኛ ነው። አንደኛው የጠፋውበት ምክንያት አግብቼ ነው። እና እንደዚህ ነው እንደምታወሩት? መጣው። እሺ መጣው። ወይዬ መጣው። ለምንድን ነው የቆየው? እባክሽን ይቅርታ። ባልሽ እኮ ነኝ። ይኸው ወይ ጠፋብህ? ሻይ ቡና በእናትህ። አይ ምንም አልፈልግም። እንግዲህ እኮ መጣውኝ። እሺ የማንንም ኮልኮሌ አትሰብስብብኝ። እባክሽን ይቅርታ። ይኸው እናንተ ማረባ አንተ ናፍቄ ህይወት የተበላሸው። ይቅርታ በእናትህ ብቻ አንተ እየሄድኳ እኔ ልሂድ በቃ። ለምን ትንሽ ቆይ እንጂ። መጣሁ። ስማ እሺ ስማ አንተን ነው የፈለገች። ለምን? ምንም ችግር የለውም እኮ ልታወራ ፈልጋ ነው። ምንም ችግር የለውም። እሺ ስተው በጨለማ አትከብቤ ጃሽ ይንጠለርግ ብርትኝ መስ አኩኩሉ ጨዋታችንን አታውቀውም ላሽ 49 እንደገባ በጭራሽ እስቲ ኩን ያዝ ያስጠመር እንበል ያጀማ ነብር ናባል ሰራም። አይ ናብላልሽ ብሎኝ ነው። የምትፈልገው ነገር አለ? ሰላም ነው? እንዴት ናችሁ? የቀን ስራ ትሰራላችሁ? እሺ ግቡ። በቀን ስንት ነው የምትሰሩት? 500 ወይ 400። ይሄ የቀን ገቢያችሁ ነው። ያዝ። ስልክህ ስንት ፐርሰንት ነው? 20% ባትሪው። እሺ ይሄ ማይ ቻርጅ ፓወር ባንክ ነው። እንካ ሰከው። ዛሬ እንግዲህ ያው ጾም ያዣ ነው። ስልኩ 100% እስከሚሞላ ድረስ አዝናናችኋለሁ። ስንት ፐርሰንት ሆነ ስልኩ? 65። ታይም አላት። ፈታ በሉ። እሺ ስለዚህ አሁን ተዝናንተን ወጠን ጨርሰናል። ስልክ ስንት ፐርሰንት ሆነ? 100% ሆነ። አሁን ፓወር ባንኩ መልሰን እንለያያለን ማለት ነው። አሁን እንግዲህ የማይ ቻርጅ ፓወር ባንካችንን ልንመልስ ነው። ይሄው ፓወር ባንካችንን መልሰናል። ይመለስ 2000 ብራችን መልሶልናል። አይ ቲንክ አሁን መለየት እንችላለን። ይመቻችኋል? እሺ ይሳይማ በጣም ደስ ይላል። ጨርሰናል። በልጅቶ በተኔ ማልኩ ስክር የፖሊዋ ልንሽ ወይስ የፒያሳ አይኔ አንቺን አይቶ መንገዱን ረሳ ቁመት ከውበት ጋር ተለግሷት እሷ ስንቱን አሳሳተ ያለባበሷ መልኳ ቆንጅዬ ነው ፍልቅልቅ ማራኪ ምንድነው ለከፋው ሲሚኝ እንጂ ለርኪ እጣሽ ከኔ ጋ ነው ሌላ አትነካኪ ከግር እስከ ራሴ ብዬልሽ ፍሪኪ በጌታ በኢየሱስ ስም ማን ነኝ? በስልክ ብዙ ጊዜ ስናወራ ነበር እኮ። ዛሬ ፈርስት ዴታችን እኮ ነው። እንዴት ነሽ? በስመ አብ በጣም ነው የምታስብ። ሰላም ነው? እንዴት ነህ? ቀሚስሽ በጣም የሚያምረው ልሽ አንዴ ዞርሽ በእናትሽ። አታማንም? አዎ ሰላም ፋሚሊ፣ እንግዲህ የወንድማችን ታሞ የገቢ ማሰባሰቢያ እየደረገ ነው። ሰላም ነኝ አባት። አንድ ሻወርማ ጋብዙኝ። የእውነት ተመስገን። ቴካዊ ያርጉልኝ። እንዴት ናችሁ? ይመስገን። አንድ ምግብ የፈለጋችሁትን ጋብዙኛላችሁ። ሌላም አንድ ሻወርማ ትጋብዙኛላችሁ። አንድ ሻወርማ ቴካዊ፣ አንድ ሻወርማ ጋብዙኝ። በጣም የማመሰግነው። አንድ ሻወርማ ጋብዙኝ። አንድ ሻወርማ ጋብዙኝ። ዛሬ እንደ ቀልድ ወደ 40 ምናምን ምግብ ነው ያሰባሰብነው። እስማም በጣም ብዙ ነው የእውነት። ማዮኔዞቹን ለብቻ እናደርጋቸው። 10 አለ። ለምን አልወጣም? አሁን እዛ ጋር ያለው ይሄውን አጠቃላዩ ስንት ነው? 40 ሻወርማ እንግዲህ እየወጣ ነው። ቴንክ ሶ ማች ዲጄስ። ዛሬ ይለያል የእውነት
በስማሚ ሁሉ ምግብ አሁን ደግሞ እየወጣን መንገድ ላይ ላገኘናቸው ሰዎች እናበላለን ማለት ነው። ሰላም ነው። እስኪ ፈዋ ነይ ፈዋ ምግብ ሁለታችሁ አንድ ላይ ሁለታችሁ ወይ በላል እንኩ እንግዲህ እንዳያችሁት ሁሉንም ምግቦች አድርሰን ጨርሰናል። በዚሁ አጋጣሚ እያንዳንዳችሁ የጋበዛችሁኝ የገዛችሁልኝ ሰዎች በጣም ነው የማመሰግነው። እንዲሁም ቢጂኤሶች ስለተባበራችሁኝ ስላገዛችሁኝ በጣም አመሰግናለሁ። በመጨረሻም ተመልካቾች እናንተ ፎሎ ስላደረጋችሁኝ አመሰግናለሁ። የባለፈውን የሰርግ ቪዲዮ በጣም ወዳችሁታል። ስለዚህ ዛሬ ከልጅ ዳውድ ጋር ሆነን የማናውቀው ሰርግ ገብተን እንቃውጠዋለን። አሁን እንግዲህ ሰርግ እየፈለግን ነው። ምንም ሰርግ የለም እንዴ? እንግዲህ ሰርጉ ተገኝቷል። አሁን ሰርጉ ተገኝቷል። ሰላም ነው። ራይድ ነህ? አዎ ግባ። ለምን አባቱ ነው እንደዚህ አፍጦ የሚያኝ? እንግዲህ ሰራኝ ነው እንዴ? ኧረ ሰውዬ አስተያየቱ ልክ አይደለም። አንቆ ሊገለኝ ነው መሰለኝ። ለማንኛውም በሩን ልዝጋው። በሩን ቆለፈው። የሆነ ነገርማ ማድረግ አለብኝ። ረፍቅ ጀማው እንዴት ናችሁ? ሰላም ነው። ዛሬ ከሰው እንጣላለን። እሺ በቃ ይመቻችሁ። ቆይ ዘፈን ልክፈት። እዚህ ጋር ሳላስከፋ ተረጋጋ። ሲሪያ ማንጋ ያረገኛል እንደ ጋጋ። ወይዴ ይሄ ነገር በቃ ቢቀርብኝ ይሻላል እንዴ። ለምን ካንስል አላደረገውም? ይቅርብኝ በቃ። ሰሞኑን ከለመድኳቸው ልምዶች መካከል በሌሊት ስፖርት መስራት። ስለዚህ ዛሬ በሌሊት አብረን ስፖርት እንስራ። ማነው? ሰላም ነው ወንድሜ። ምንድን ነው የሚሸተው እዚህ አካባቢ? አይሸትም? ኧረ የሰፈር ገማት ምንድን ነው የሚሸተው? አይሸትም? ኧረ ወንድሜ ልጸዳዳበት በእናትህ። ኦሮሞ ሱዳን ቤኩ ኦብዳን ሶል በሎ ለኪን ሁንቱቱቅኔ ኦብዳን ሶል በሎ ሀርመከኖ ኦኖ ኦብዳን ሶል በሎ ቦሰቲ ዱራ አማ። አሁን የማላውቀው ሰርግ ውስጥ ነው ያለሁት። በጣም ይቅርታ ስላቋረጥኳችሁ። መልካም ምኞቴን ለመግለጽ ስለፈለኩኝ ነው። ለዮኒና ለኤድ አክቹሊ በእነሱ ሰርግ እኔ ነኝ የተጠቀምኩት። የእውነት በጣም ነው ደስ ያለኝ። አልገባም ላይ በቃ የእውነት የሚሆን አልመሰለኝም ነበር። አሁን አብሮ እንኳን ስሜት ሰው የለም ላይ ጀሞ ብቻውን ነው የቀረው። ስለዚህ ቴንኪው ብቻ መልካም የጋብቻ ዘመን ይሁንላችሁ። ፈታ በሉ። እንግዲህ እንደተለመደውን ሰርግ ፍለጋ ላይ አይደል? ወደዛ ሰርጉ ተገኝቷል። በዓለም ላይ ብትጎበኙት በጣም ደስ የሚላችሁ ቦታ ምንድን ነው? መካ ወይም መዲና። እንደ ኢትዮጵያ እንደ ሀገር ከጠየቀኝ አልነጃሽ። አሁን ቀጥታ ይዤሽ ብሄድስ? እየቀለድክብኝ ነው? የእውነት ሴት ልጅ በሸሪያው ብቻዋን አትሄድም። ከባለቤቴ ጋር ብሄድ ደስ ይለኛል። ስለዚህ አንቺና ባለቤትሽ አሁን ቀጥታ ይዣችሁ ብሄድ ደስተኛ ነሽ? ደስ ይለኛል። ቀልድህን ካልሆነ እንግዲህ አሁን ጉዟችንን ወደ አልነጃስ ጀምረናል። በመኪና ደግሞ ጉዟችንን ቀጥለናል። እንግዲህ አልነጃስ ደርሰናል። 700 ምናምን ኪሎ ሜትር አልፈን የመጣ ነው።
الصمد لم يلد ولم يولد إنهم في الدنيا حسنة ولا أجر الآخرة أكبر جت من الدنيا وهي بك مؤمنة سبحان الله والله በጣም ደስ ያለ አብራቸውን እንግዲህ እንድንዘይር አላህ ፈቅዶልናል ሱብሃን አላህ والله በጣም ደስተኛ ነኝ ፈልግ ነበር መጎብኛ አልহামዱሊላህ ደግሞ አሁን ወፈቀኛል والله በጣም ደስ ያለኝ በጣም ቃል ቡቲክስ ነኝ እኔም ልብሴን ዲዛይን ማድረግ ጀምሬያለሁ ከላይ የሚገርም ሹራብ ሱሪ እንደው ቆይ እዚህ ጋር ሁለት ጫማ አለ ከዛ ነጭ ካልሲ ከዛ የሚገርም ሱሪ አለ ስራይ ፓንት ደን እዚህ ጋር ሹራብ አለ ከዛ በጣም ጸዴ ነው ማለት ነው ይሄን እንትን ያልኩ ከቃል ቡቲክ ነው ይመቻችሁ ሃይ ከተሳሳትኩ አግባኝ ግን ወተት ቀይ ነው አይደል መላክ ሚሆን የሚያስቀጣ ቢሆን ኖሮ ጉድ ፈልቶ ነበር ስም ማን ነው ምናምን ብዬ ማካበድ አልፈልግም ካሁን በኋላ የኔ ነው ስም ሶሪ ጓደኛዬ ተመችታት ነበርና ቆንጆ ነህ እያለች ነው እዛ ጋርች ይታያል ማንጂ ሻምፒዮን አገባ አርሰናል ሁለት አመት የጠበቅነው ዋው እንችላለን እኛ ስለምንችል ነው ደገመው አረ ሪፕሌይ ነው አዝዬ እንዳስደው አርሰናል ላይ ሳተው ምንድነው ወያላ አንድ ሰው እንዳያወራኝ ከተማችንን አስመልሰናል በእሱ ይችላል 180 ዓመት አንድ ሰው እንዳያወራኝ ኮሜንት ላይ አንድ ሰው This is the end. Shivadole, Yewolgole, Shivadole, Yewolgole, Shivadole, Yewolgole, Shivadole, Yewolgole, 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 Yewolgole. ሰላም ነው ታርዛን እባላለሁ እኔ ታርዛን እዚህ ከዝንጀሮች ጋር የምኖረው እዚህ ጫካ ውስጥ አንተ ሰው አይደለክ እንዴ አይደለኝ ይሄ ምንድነው የሚበላ ነው አሬ ካሜራ ነው እንዴ አንተ ቆይ ታረቀኝ አይደለክ እንዴ ታውቀኛለህ እንዴ 2 አመት ሙሉ ጠፍተህ እዚህ ጫካ ውስጥ ምን ሰራለህ ወንድሜ ታውቀኛለህ ስማ የቤት ክራይ ከብዶኝ ነው ዛሬ ከተማ ኑሮ አልቻልኩትም ስማ ተረጋጋ ለዚህ በጣም ደስ ይላል ከዝንጀሮች ጋር መኖር እዚህ ጫካ ውስጥ እኔ ታረቀኝ ታርዛን ነኝ ወንድሜ እሺ ቆይ አጎት እየቀረ በቃ እቤት ግባ እየተባልኩኝ ነው ቻው ወንድሜ ብቸኝነት ይሰማል ዛሬ አንድ እውነት ልንገርህ ሆድህ ውስጥ ከሚሊዮኖች በላይ የሚቆጠሩ ባክቴሪያዎች አሉ አንተ ማለት ለነዛ ባክቴሪያዎች ዓለማቸው ነህ ጭር ባለ ስፍራ ሳይኖር ተመልካች ውጋት የቀጠናው ስጋት ይላል በይ አዚጅራ ያልኩሽ አይደለም እንዴ አንቺ አንበሳው እዚህ ወጋጊዋ ታዲያ ቀዩንም ነጩንም ነው ምንሽ አንቺ አንበሳው ናዚያንስ ምርጥ ዛሬ እስኪ የሆነ ታሪክ ይላጫውታችሁ እውነተኛ ታሪክ ነው ድሮ ነው ላይክ ጀጅ እንዳታረጉኝ ግን ከሁለት አመት በፊት የሆነ ቀን ገንዘብ የለኝም መርቦኝ ምናምን መንገድ ላይ ቁጭ ብዬ ለምን የዴሊቨሪ ስራ አልጀምርም አልኩኝና የሆነ አፕሊኬሽን ዳውንሎድ አድርጌ ፉድ ዴሊቨሪ ከዛ ተመዘገብኩ ምናምን ደን የመጀመሪያ ኦርደር ታዘዝኩ ማለት ነው ከዛ ሄድኩኝ ምግብ ቤት ምናምን ከዛ ተቀበልኳቸው ምግቡን ከዛ ወይኔ ዲሌት ሳላደርጉ አፕሊኬሽን ልጄ ለአንድ ቀን አልመጣም እዚህ ቤት ማንም ሰው እንዳይመጣ እሺ አባዬ ሰምተኛላ እሺ ቻው ሰውዬው ና እስኪ ቤት ዛሬ ማንም የለም እውነት ስማ ማን ዛሬ ቺኮች ይጠራሉ እውነት ሌሊቱ ሙሉ ስናጠና ነው የምናድረው ጀስት አንተ ብቻ ፈታ በል ማን ኧረ ፈታ አላለሁ ልደውላቸው ሄሎ እንዴት ነሽ ዛሬ ማታ በእናትሽ እንድናጠና ፈልጌ ዛሬ አበደ ነው የሚሆነው የእውነት ጓደኛሽንም ይዘሻት ነው እሺ ታንዲሽ ወይኔ ምንድነው እንዴ ወይኔ ምንድነው ማነው ምንድነው ይሻለው የገባ ደም ሞልወያ መጥቻለሁ እንዴ አጅሩ አባዬ መጣ እንዴ የጓደኛህና ደውላልኝ ነበር ጓደኛህ መጥቶ ነበር እንዴ አይ አልመጣም በል
ና እስኪ አንዴ አግዘኝ። እሺ ወይ አባዬ እስኪ ቁም ሳጥኑን ክፈትልኝ። እሺ እዚህ ቤት ማንም ሰው እንዳይመጣ ብያል ነበር። ከዚህ በኋላ ምልህን ስማሽ። በህግ አምላክ ያገትካቸውን ሰዎች ማንንም ሰው አለቅም። ሁሉንም ነው መጨረሳቸው። ተኩሳለም ካለቀስ አንድ ታጋሽ አምጣልኝ። ይኸው ምንድነው ይሄ? በዚህ ነው እንደምንደራደረው? በጣም ነው የሚያስጠላው እኮ ነው። ወንድሜ ተለቃለ። እንዴት እንደገባህ አላውቅም። ውጣ። አንድ ሰው ለቅቅ ያለው ቆይ ምንድነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ችግር የለውም ተመለስ። መልሰው ምንም ችግር የለውም። ውሰዱት፣ የእናንተ ነው። ሌላ ሰው ነገር የለም። ሰው የሚመስል እዚህ ቦታ ስለሞላ እኮ ነው ወንድሜ። ውሰዱት። በእግዚአብሔር ስም እምላለሁ፣ ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር፣ ከተጠጋኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኛ። የለኝም። እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ፣ የፈለግከውን ነገር እንሰጥሃለን፣ ግን በእናትህ እሱን ውሰድልን። ምንም ነገር የማልፈልገው ስማ። እሺ ይሄን ሄሊኮፕተር አዘጋጅልሃለሁ። ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደብድባችሁ ልገሉን ትችላላችሁ እንጂ ይሄ አይመጣም። በእግዚአብሔር ይሄን እዚህ ያሉትን ኮንፈርት እየነሳ ነው። በእናትህ እንዳይመጣ። ኧረ በእናትህ ግድ ያለኝ እንደውም እጄን ሰጥቻለሁ።